ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? እርስዎ የዶሮ አርቢ ኖት ወይስ በዶሮ እርባታ ላይ ለመሰማራት አስበዋል? የቪዲዮ ለእርሶ ነው። በዚህ ቪዲዮ 5 ዋና ዋና የዶሮ በሽታዎች ምልክቶቻቸው እንዲሁም ሳይንሳዊና ባህላዊ መከላከያ መንገዶቻቸውን በዝርዝር የምንመለከት ይሆናል። ማንኛውም ዶሮ አርቢ ሊያውቅ የሚገባው ዋና ነገር ማንኛውም ዶሮ በቫይረስ የተጠቃ ከሆነ ፍጹም ፈውስ ወይም መድኃኒት የለውም። ነገር ግን ዋናው ቁልፍ መፍትሄ ቅድመ መከላከልና ክትባት መሆኑን በቅድሚያ ልትገነዘቡ እፈልጋለሁ። ዛሬ ከምናያቸው 5ቱ የዶሮ ዋና በሽታዎች መካከል የመጀመሪያው የዶሮ በሽታ ኒውካስትል በመባል ይታወቃል። ይህ በሽታ በቫይረስ የሚመጣ በመሆኑ አንዴ ከተያዙ በኋላ መድኃኒት የለውም። ምልክቶቹም ድንገተኛ ሞት፣ የመተንፈሻ አካል ችግር ወይም ማስነጠስ፣ ማጉረምረም፣ ተቅማጥ፣ የአንገት መጣመም ወይም መንጋደድ እና የእንቁላል ምርት መቀነስ ዋናዎቹ ምልክቶች ናቸው። መከላከያ መንገዶቹን ስንመለከት በሳይንሳዊ መንገድ የምንከላከለው ከሆነ ዶሮዎቹ ሳይታመሙ በፊት የኒውካስትል ክትባት በአይነ ጠብታ በወቅቱ በመስጠት የታመሙትን ወዲያውኑ መለየትና የሞቱትን ቀብሮ አቃጥሎ ማጥፋት ነው። ባህላዊ መንገዶቹ ደግሞ ምልክቶቹን ለመቀነስ እንጂ በሽታውን በፍጹም አያድኑም። ነገር ግን ከባህላዊ መከላከያ መንገዶች መካከል ነጭ ሽንኩርትና ዝንጅብል ወቅጦ በውሃ በመበጥበጥ ማጠጣት የሰውነት የመከላከል አቅማቸውን ለመጨመር ይረዳል። ሁለተኛው የመከላከያ መንገድ እሬት ጭማቂ ጥቂት ጠብታ እሬት በውሃ ውስጥ በመቀላቀል መስጠት ሆዳቸው ለማጽዳትና ጉልበት እንዲኖራቸው ያደርጋል። ሁለተኛውና ሌላኛው ገዳይ የዶሮ በሽታ ጋምቦሮ በመባል ይታወቃል። ይህም የዶሮ በሽታ የመከላከል አቅምን የሚያጠቃ የቫይረስ በሽታ በመሆኑ ቀጥተኛ ማዳኛ መድኃኒት የለውም። ምልክቶቹ ድብርት፣ የምግብ ፍላጎት መቀነስ፣ ዶሮዎች መረበሽ፣ ነጭ ተቅማጥና ከፍተኛ ሞት ዋናዎቹ ምልክቶቹ ናቸው። ሳይንሳዊ መንገድ በመከተል ለመከላከል የምንሞክረው በዋናነት ዋናው መፍትሄ የጋምቦሮ ክትባት በፕሮግራም በመስጠት ነው። በሽታ ሲከሰት የዶሮዎችን የሰውነት ውሃቸው የመሟጠጥ ወይም የመቀነስ አዝማሚያ ስለሚታይ ለዚህ የኤሌክትሮላይት ወይም ቫይታሚን በውሃ ውስጥ በጥብጦ በመስጠት የሞት መጠኑን መቀነስ ይቻላል። ሌላኛው በባህላዊ መንገድ የምንከላከልበት ዘዴ ደግሞ የቤት ውስጥ የማገገሚያ መንገዶችን በመከተል ነው። ለብ ያለ ንጹህ ውሃ በውስጡ ጥቂት ጨውና ስኳር ወይም ማር በመበጥበጥ ማጠጣት። ይህም ዶሮዎቹ በፈሳሽ እጥረት ፈጥነው እንዳይሞቱ አቅም እንዲኖራቸው ያደርጋል። ሶስተኛው የዶሮ በሽታ ማርከስ በመባል የሚታወቅ ሲሆን የዶሮዎችን ነርቭ ስርዓት የሚያጠቃና ሽባ የሚያደርግ የቫይረስ በሽታ ነው። ይህም በተመሳሳይ ቀጥተኛ ሕክምና የለውም። ምልክቶቹም የክንፍ ወይም የእግር ሽባ መሆን፣ በአይን ውስጥ የነጭ ነጠብጣብ መታየትና በአካል ክፍሎቻቸው ላይ እጢ መፈጠር ነው። ይህንን በሳይንሳዊ መንገድ ለመከላከል ማርከስ ሊከላከል የሚችለው የዶሮዎች ገና እንቁላል ተፈልፍለው በወጡ በመጀመሪያው ቀን የሚሰጠው ክትባት በመከተብ ብቻ ነው። ካደጉ በኋላ መከተብ ምንም አይነት ጥቅም የለውም። የታመሙትን ዶሮዎች በፍጥነት ከዶሮ ቤቱ ማስወገድ ዋነኛው መፍትሄ ነው። ከባህላዊ ዘዴዎች መካከል ለዚህ በሽታ ውጤታማ የሆነ ባህላዊ ሕክምና የለውም። ነገር ግን በሽታው እንዳይስፋፋ የዶሮ ማደሪያውን በየጊዜው በሳሙና እና በጸረ ተዋሲያን በማጽዳት ማጠብና እንዲሁም አመድ መበተን የተወሰነ ሊያግዝ ይችላል። በአራተኛ ደረጃ የምናየው የዶሮ በሽታ አቪያን ኢንፍሉዌንዛ ወይም ደግሞ በርድ ፍሉ የሚባለው ነው። በጣም አደገኛና ወደ ሰው ሊሻገር የሚችል የቫይረስ በሽታ በመሆኑ ምንም አይነት ሕክምና አይሰጠውም። ምልክቶቹ
ድንገተኛና ከፍተኛ የዶሮዎች ሞት፣ የመተንፈሻ አካል ምልክቶች፣ የመራመዳ ችግር፣ የአይን የጭንቅላት ማበጥ እና የእንቁላል ምርት በከፍተኛ ሁኔታ መቀነስ ዋነኛዎቹ ምልክቶች ናቸው። በሳይንሳዊ መንገድ በሽታውን ለመከላከል በሽታው በተገኘበት አካባቢ ያሉ ዶሮዎች በሙሉ ተለይተው እንዲጠፉ ማድረግ ዋነኛው ነው። አርሶ አደሮች በሽታው ሲጠረጥሩ ወዲያውኑ ለእንስሳት ሕክምና ባለሙያዎች ማሳወቅ አለባቸው። ምክንያቱም ይህ በሽታ ወደ ሰዎችም ቢተላለፍ ከፍተኛ አደጋ ሊያስከትል ስለሚችል ነው። ባህላዊ መከላከያ ዘዴው የዱር አዕዋፋት እንደ ቁራ፣ እርግብ ወደ ዶሮ ማደሪያው እንዳይገቡ፣ ከዶሮዎች መኖ ውሃ ጋር እንዳይገናኙ አጥብቆ መከላከል፣ ወደ ዶሮ ቤት የሚገባ ማንኛውም ሰው ጫማውን በአመድ ወይም በኖራ ላይ አሻግሮ እንዲገባ ማድረግ አንዱ የመዛመጃውን መቀነሻ መንገድ ነው። በአምስተኛ ደረጃ የምንመለከተው ኮክሲዲዮሲስ የተባለው የዶሮ በሽታ ነው። ይህ በሽታ የሚመጣው በጥገኛ ተውሳክ ወይም ፕሮቶዛ ስለሆነ በመድኃኒት በቀላሉ ሊድን ይችላል። ዋና ምልክቶቹም ደም የተቀላቀለበት ተቅማጥ፣ ዶሮዎችን ማዘንበል ወይም መታመም፣ የክንፍ መዝረክረክ፣ ክብደት መቀነስና የድርቀት ምልክቶች ናቸው። ይህንን በዘመናዊ ሕክምና ለመከላከል አምፕሮሊየም የተባለ ሰልፋ መድኃኒት ወይም ሰልፈል ድረግ የተባሉትን የእንስሳት መድኃኒቶች በውሃ ውስጥ በመበጥበጥ በማጠጣት ሙሉ በሙሉ ማዳን ይቻላል። የዶሮ ቤቱ ሁል ጊዜ ደረቅ መሆኑን ማረጋገጥ፣ እርጥበትም ለዚህ በሽታ መባባስ ዋነኛ ምክንያት ስለሆነ አንዱ የመከላከያ መንገድ ነው። ባህላዊ የመከላከያ መንገዶቹ አንደኛ ኮምጣጤ፣ ጥቂት ጠብታ ኮምጣጤ በዶሮዎቹ የመጠጫ ውሃ ውስጥ በመበጥበጥ ይህም በሆዳቸው ውስጥ ጥገኛ ተውሳኩን እንዳይባዛ ይከላከላል። ሁለተኛው የእርድ ዱቄት። የእርድ ዱቄት ተፈጥሯዊ አንቲባዮቲክ እና ቁስልን ማድረቅ ስለሚችል ከመኖ ጋር ቀላቅሎ መመገብ የሆድ ዕቃ ቁስለትን ወይም ከተቅማጥ ጋር የተያያዘውን በሽታ ለመፈወስ ይረዳል። በሶስተኛ ደረጃ የምንጠቀመው ባህላዊ ዘዴ የከሰል ዱቄት ነው። በጣም የደቀቀ የከሰል ዱቄት በትንሹ ከመኖ ጋር በመደባለቅ በሆዳቸው ውስጥ ያለውን መርዛማ ነገር ለመምጠጥ ይረዳል። ዶሮ አርቢዎች እነዚህ 5 አደገኛ የዶሮ በሽታዎችን ለመከላከል በቅድሚያ መደረግ ያለባቸውን መሰረታዊ ነገሮችን በአግባቡ ማከናወን ያስፈልጋል። ማንኛውም አርሶ አደር የዶሮ ቤት ሁልጊዜ ንጹህ፣ ደረቅና አየር የሚያስገባ የሚያስወጣ መሆኑን መቻሉን ማረጋገጥ ይኖርበታል። አዲስ ዶሮ ሲገዛ ወዲያውኑ ከአሮጌዎቹ ሳይቀላቅሉ ለብቻቸው ቢያንስ ለ2 ሳምንት ማቆየት አንደኛው በሽታ የመከላከያ መንገድ ነው። አርሶ አደሮች ወይም የዶሮ እርባታ የሰውነታቸው አካላት እነዚህን 5 አደገኛ በሽታዎችን ከነምልክቶቻቸው በአግባቡ በመለየት ተገቢውን የጥንቃቄ ዘዴዎች በመጠቀም የዶሮ እርባታችሁን ታዘምኑ ዘንድ አሳስባችኋለሁ። ቪዲዮ ስለተከታተላችሁ አመሰግናለሁ። መልካም ጊዜ። ሰላም ነው።